የኢትዮጵያ ቤተክርስቲያን ማንም ተነስቶ ሲያላግጥባት አፉን ሲያላቅቅባት የሚናገር ሰው የለም። ዝም ነው የሚለው። መልስ ለመመለስ ብድግ ስትል መግለጫው ይጎርፋል። ለመከላከል ስትነሳ እንኳን እሷ ላይ እንደ እንጀራ ልጅ ነው የምትታየው። ተገፍታ የምትኖርበት ዘመን ቢኖር አሁን ነው። ብዙ ነገሮችን ማውራት እንችላለን ማለት የአደባባይ ምስጢር ነው። የኛን ጾም እንደ ጾም ማን ይቆጥረዋል? ለሌሎቹ ግን በየክልሉ ይደረጋል። አሁንማ ድርጅቶች ሁሉ ጀምረዋል። ባንኮች ምኖች ስርዓት ጀምረዋል። ለሌሎች ሃይማኖቶች የጾም መፍቻ ስነ ስርዓት ይደረጋል። እኛ ማንንም አያየንም፣ አንፈልገውም፣ እንኳንም አልተቀላቀልን። ርስታችን ከሰማይ ነው። ክብርና ምስጋና ለአምላካችን ይሁን። ህብረታችን ከሰማይ ነው። ግን እንደ ሰው ሆነን ስናስብ መድሎ በጣም ይደረግብናል። ከፍተኛ መገፋት አለ። ሜዳዎቻችን ይነጠቃሉ። የአምልኮ ቦታዎቻችን ይዘርፋሉ። እንነጠቃለን። ርስታችን በአደባባይ ተነጥቀናል። እኛ ለአንድ ቀን እንዘምርበት ተብለን ተከልክለናል። እኛ ሰላማዊ ነን እና ክብር በዓላችንን ብለን እንኳን ብንወጣ አለባበሳችን ሲፈተሽ ይውላል። ከበሮ ላይ የጠመጠምነው ባንዲራ እንኳን እየተነቀለ ይጣላል። ቪዲዮ የሚያሳየው ነገር ነው። የመቼም ፖለቲካ አይደለም። በብዙ ነገራችን ውስጥ እኛ ተረብሸን እንድናከብር የማይደረግ ትንኮሳ የለም። በዚህ ሁሉ ውስጥ ግን አልፈን መስዋዕታችንን ሰውተን በሰላም እንገባለን። ጠባቂያችን አይተኛም። ክብርና ምስጋና ለስሙ ይሁን። ግን እግዚአብሔርና ታሪክ ዘመናት የሚዘግቧቸው ነገሮች ይኖራሉ። ለምን ይሄ እንዳልታያቸው መሪዎቻችን አይገባኝም። እኔ አያችሁ አሁንም ሚዲያ ላይ የምታዩት ነገር ብዙ ዘመን ስንሰደብ ኖረን የሆኑ አንዱ ሁለት ሶስት ልጆች ተነስተው መልስ ለመመለስ ስለሞከሩ ብቻ የሞት አዋጅ ሁሉ ታወጀ። በዚህ ውስጥ አዋጁ ልክ አይደለም፣ ህግ አለ፣ መንግስት አለ አልተባለም። ጭራሽ መግለጫ ወጣ። መግለጫውም እኛን የሚጫን ሆነ። መልስ ስለመለሱን ብቻ። ልብ አድርጉ። ሚዛናዊነት የለም ምድር ላይ። ሁሉም አፉን እኛ ላይ ነው የሚያላቅቀው። እኛ የእግዚአብሔር ነን። የሚገድሏቸው ሁሉ እግዚአብሔርን የሚያገለግሉ የሚመስላቸው ዘመን ይመጣል ይላል። ይህ ሁሉ ዘመን ያልፋል። ቤተክርስቲያን ትቀጥላለች። በየትኛውም ዘመን ውስጥ ግን አንድ ነገር ልንገራችሁ። በምቾት የምትጓዝ ቤተክርስቲያን የለችንም። በመከራ ውስጥ ትጓዛለች፣ ግን ሁል ጊዜ እሳቱን እያለፈች ትቆማለች። ማን ይመስገን? እግዚአብሔር የተመሰገነ ይሁን። እግዚአብሔርን መጠበቅ ነው፣ መታገስ ነው። አያችሁ ሳራ መታገስ አልቻለችም። ድንኳን አለ አጋር ሰጠች። እስማኤል ተወለደ። ከተወሰነ ጊዜ በኋላ ደግሞ እግዚአብሔር ቃሉን ጠበቀ። የሳራን ማኅፀን ቀደሰ። የአብርሃምን አብራክ ባረከ። ይስሐቅ ተወለደ። ቤቱ የሳቅ ሆነ። ድንኳኑ ሙልት አለ። እግዚአብሔር የሚፈልገውን በረከት ሞላለት። በአንድ ልጅ ቤቱ ሞላ። ከዚያ በኋላ አብርሃም ይስሐቅ ጡት በጣለ ጊዜ ትልቅ በዓል አከበረ። ምክንያቱም ምናልባት ልጄ ይስሐቅን ከዚህ በኋላ አላየውም ብሎ ነው። ምክንያቱም የ100 ዓመት ሽማግሌ ነው አይደለም? በዚያ የዓመት ዕድሜ ውስጥ የነበረ ሰው ልጅ ማግኘቱ ደንቆታል፣ ሸምግሏል። በእንደዚህ አይነቱ ከጥፋቱ በኋላ የሰው ዕድሜ በ120 ተገድቧል። ኤክሰፕሽናሊ በጊዜ በሂደት ውስጥ ጠብቁ ተብሎ እንደተነገራቸው እንደ ስምዖን አረጋዊ ያሉ ናቸው አለፍ ብለው የሚኖሩት። ስለዚህ ዘመኑ አጥሯል። አሁን በእኛ ዘመን እንደውም አንድ ሰው ዕድሜው ስንት ነው? 70 ቢበዛ ስንት ነው? 80 ወመዋዕለ ዓመቲነ 70 ክራማት ይላል ዳዊት። ለእመ በዛ 80 ጸሎተ ሙሴ ነው። እንደውም ይሄ ወፈድፋዶንስ እምላጻማ ወህማ ይሄ እየበዛ ከዚህ ሲበዛ ግን ድካም የበዛበት ነው። ደግፉኝ፣ አንሱኝ፣ አስቀምጡኝ። የሰው ዘመን የቀማን መስሎን በጭንቀት የምንኖርበት ዘመን ነው። አያችሁ ብዙ መኖር ብንፈልግ እንኳን በራሳችን ቆመን የምንሄድበት ዘመን ቢበዛ 80 ነው። ከዛ ያለው ድካም ነው። አያችሁ ስለዚህ የለም ሰው ማለት ነው። ግን በዚህ ዕድሜ ውስጥ ግን የማንሰራው ኃጢአት የለም። አንድ ሰው 40 ዓመት ቢኖር በዕድሜ ውስጥ 20 ሌሊት 20 ቀን ነው የኖረው። ይሄን ካልኩሌት አድርጋችሁ ታውቃላችሁ? 80 ዓመት የኖረ ሰው 40 ዓመት ነው የኖረው ማለት ነው። 40 ዓመት ሌሊት ነው። አንድ ሰው አንድ ቀን ሲኖር 24 ሰዓት አይደል? እንደምን አመሻችሁ። ስለዚህ 24 ሰዓት አንድ ቀን ኖረ። ምን ማለት ነው? ግማሹን ሌሊት ግማሹን ደግሞ ቀን ኖረ። ነቅቶ የተንቀሳቀሰበት እንደው 12 ሰዓት ላይ ቢነቃ እንኳን 12ቱን ብንቆጥር ብንደምር 80 ዓመት የኖረ ሰው 40 ነው። የህፃንነቱን አንሱለት ከላዩ ላይ። እንቅልፋም ከሆነ ደግሞ የቀን እንቅልፍ የተኛውንም አንሱለት። ሹፌር ከሆነ ደግሞ ጅቡቲ የተመላለሰበትን አንሱለት። ቁጭ ብሎ ነው የሚውለው መኪና ላይ። ስለዚህ ከምንኖረው የማንኖረው ይበልጣል። ግን በዚህ አይነት ህይወት ውስጥ ግን ሰይጣን እኛን የሚማርክበት ሰዓት አያጣም። የሚያጓጓበት ሰዓት፣ የሚያስጎመጅበት ሰዓት አስባችሁታል? ከምንኖረው የማንኖረው በበዛበት ዘመን ውስጥ ለሰይጣን ስንመቻች ጊዜያችሁን ለእግዚአብሔር ስጡት። ሁለመናችሁ ውሸት ነው መኖር፣ መሞት ነው እውነት። መኖር እውነት ቢሆን ኖሮ ሰው በተመሳሳይ ሂደት፣ በተመሳሳይ ጉልበት፣ በተመሳሳይ ኃይል፣ በተመሳሳይ ስሜት፣ በተመሳሳይ ፍላጎት በኖረ ነበር። አይደለም፣ መቀነሱ አይቀርም። አያችሁ በቅዱሳን